ኖርማል እችን ሊንክ በመጠቀም እችን የሊንክ ዌብሳይት በመጠቀም የኢንተርኔት አክሰስ እና እችን ሊንክ በመጠቀም የጉግል ክሮም ላይ ሊሆን ይችላል ወይም ደግሞ ኖርማል የኢንተርኔት ብራውዘር በመጠቀም እችን ሊንክ ኮፒ ፔስት እዚህ ጉግል ብራውዘር ላይ በማድረግ እና ኢንተርን በመጫት ኮምፒውተር ላይ ሊሆን ይችላል ወይም ደግሞ ስልክ ላይ ኖርማል ተንቀሳቃሽ ስልክ ላይም ሊሆን ይችላል። ስለዚህ እችን ሊንክ በመጠቀም እዚህ ዩዘር ኢንተርፌስ ላይ እንገባለን ማለት ነው። ለጊዜው ናቲ ባርበር ኤንድ ስፓ የሚል የፀጉር ቤት እና የተለያዩ ሰርቪሶች የሚሰጥ ተቋም ነው። ስለዚህ የትኛውም ከስተመር ወይም ተጠቃሚ የናቲ ባርበርን ወይም ስፓ ተቋምን አገልግሎት ሲፈልግ ወይም ፀጉር ቤት ፀጉር መቆረጥ ሊሆን ይችላል፣ የቪአይፒ ሰርቪስ ሊሆን ይችላል፣ ወይም የሞሮኮ ባዝ አገልግሎት ሊሆን ይችላል እና የተለያዩ ፀጉር፣ ጺም፣ ስፓ እና የተለያዩ ሰርቪሶችን መጠቀም ቢፈልግ ይህንን ቀላል የሆነ ኢንተርፌስ በመጠቀም በቀላሉ የሚያስፈልገው ኢሜል አድሬስ እና ፓስዋርድ እዚሽ ጋር ለምሳሌ ስማችንን በመጠቀም ስማችን ከዛ የኢሜል አድሬሳችንን እና ፓስዋርዳችንን በመጠቀም አዲስ ከሆነን ለዚህ ኢንተርፌስ አዲስ ከሆነን ወይም ለዚህ ዌብሳይት አዲስ ከሆነን ሳይን አፕ በማድረግ ወይም ከዚህ በፊት የተጠቀመን ከስተመር ከሆነን ደግሞ ሎጊን በማለት ቀጥታ ወደ ኢንተርፌሱ ይከተናል ማለት ነው። ይሄ ኢንተርፌስ እንግዲህ ናቲ ባርበር እና ስፓ ኢንተርፌስ 3 አይነት ፎርሞች አሉት። አንደኛው ቡክ አፖይንትመንት ወይም ደግሞ ቀጠሮ የምናስይዝበት ፎርም፣ ሁለተኛው ደግሞ ፊልተር የምናደርግበት ሌሎች ከስተመሮች የሚጠቀሙትን ሰርቪስ ወይም ደግሞ ቀኑ በተመለከተ ፊልተር የምናደርግበትና ሁሉም ቡክ የተደረጉት ወይም ደግሞ ከስተመሮች ቡክ ያደረገባቸው ቀን፣ ሰዓት እና ሄርከት የሚሰራው ባለሙያ ወይም አገልግሎቱ የሚሰጠው ባለሙያ ቡክድ ባይ በረከት። አሁን አዚካንሲ እንደምታዩት በረከት በሚል ስም ነው ቡክ የተደረጉት እና ከመጀመሪያው ፎርም ስንነሳ ቡክ አፖይንትመንት የምትለዋ ፎርም ምን ትይዛለች? እኔ ቀጠሮ የማስይዝበትን ቀን ለምሳሌ ሮብ ቀን፣ ሐሙስ ቀን፣ አርብ ቀን፣ ሳተርዴይ ወይም ቅዳሜ ሊሆን ይችላል። የዛሬው ቀን አጋጣሚ መንዴይ ነው እና ለምሳሌ ነገ ቲውስዴይ በ10 መያዝ በፈልግ ቀጥታ ቀኑን ይሰርፈልናል ማለት ነው። 6/10/2025 ይሆናል ማለት ነው። ሌላው ሰሌክት ባርበር ነው። ቆራጩ ማን ሊሆን ይችላል? ለምሳሌ ስሙ የቆራጮች ስም የባለሙያዎች ስም እዚህ ውስጥ ይኖራል፣ ሰርቨር ሩም ውስጥ ይገባል። ስለዚህ ለጊዜው ሊሆን የሚችሉት ለምሳሌ አሌክስ ብል ስለ አሌክስ ስለ ባርበር ኔም አሌክስ የተለያዩ ኢንፎርሜሽኖች ይነግረናል ማለት ነው። ለምሳሌ ኮንታክቱ ስልክ ቁጥሩ ይሄን ይመስላል፣ ኢሜል አድረሱ ይሄን ይመስላል፣ ባዮግራፊ ይሄን ይመስላል። አሌክስ ስፔሻላይዝ ኢን ሞደርን ሄርከት ስታይልስ፣ ያ ማለት በፌድ በክላሲክ ሼቭስ እና በተለያዩ ቁርጦች የ10 ዓመት ኤክስፒሪየንስ ያለው ነው ይላል። ስፔሻላይዝ ያደረገው አሌክስ በምንድን ነው ሙያውን ያዳበረው? በፀጉር ቆርጥ፣ በጺም መላጨት እና በፌድ እና በተመሳሰሉት ሊሆን ይችላል የሚል አጠቃላይ ሰሌክትድ የሆነ ባርበር ኢንፎ ይኖረዋል ማለት ነው። አራተኛው አማራጭ ሰርቪስ የምንጠቀምበት ሰርቪስ ምንድን ነው? ሄርከት ኤንድ ሼቭ፣ ሞሮኮ ባዝ፣ ሳውና ባዝ ኤንድ ቪአይፒ ሰርቪስ ሊሆን ይችላል። ስለዚህ እኔ የምፈልገው ቪአይፒ ሰርቪስ ከሆነ ቪአይፒ ሰርቪስ ብዬ እመርጣለሁ ማለት ነው። አሁን ይሄ እኔ የምጠቀምበትን ቀን የምቆረጥበትን ወይም የሚሰራኝን ባለሙያ እና የምጠቀመውን ሰርቪስ ቡክ ነው ማለት ነው። እሱን ከማድረግ በፊት ግን አንድ ነገር ቼክ ማድረግ አለብን። በዚህ እኔ ቡክ ማድረግ በምፈልግበት ሰዓት ምናልባት በሌሎች ሰዎች ያ ቦታ ተይዞ ሊሆን ይችላል። ስለዚህ እሱን መጀመሪያ ፊልተር ማድረግ አለብኝ። ዝም ብዬ ቡኪንጎች ሊስቶችን ራንደምሊ ማየት ቲዲየስ እና አሰልቺ ነው የሚሆነው። ስለዚህ ምን እናደርጋለን? ፊልተር እኔ የምጠቀምባትን ቀን ወይም ደግሞ የምጠቀመውን ሰርቪስ ሊሆን ይችላል ፊልተር አደርጋለሁ ማለት ነው። ለምሳሌ እኔ የመረጥኩት ቀን እዚች ጋር እንደምታዩት በ6/10/2025። ስለዚህ ምን አደርጋለሁ? በ6/12/2025 ፊልተር አደርጋለሁ ማለት ነው። ስለዚህ በዚህ ሰዓት በዚህ ቀን ሰርቪሱን ለምሳሌ ቅድም እንደተባለው ቪአይፒ ሰርቪስ ስለመረጥኩ ፊልተር ማደርገው ቪአይፒ ሰርቪስ ስለሆነ እኔ የምጠቀመው ይህንን ፊልተር አደርጋለሁ ማለት ነው። ይህንን ፊልተር በማደርግ በዚህ ቀንና ይህን ሰርቪስ ቡክ የተደረገ ምን ይለኛል? ኖ አፖይንትመንትስ ማች ዮር ፊልተር ይለኛል። ስለዚህ የትኛውም ባለሙያ
እኔ የመረጥኩት ባለሙያ ወይም እኔ የመረጥኩት ሰርቪስ በዚህ ቀን ቡክ አልተደረገም ማለት ነው። ስለዚህ ወደሚቀጥለው ፌዝ ነው የሚሄደው። አቬይለብል ታይሞች ወይም ደግሞ ያ ባለሙያ አቬይለብል የሚገኝበትን ታይም ስሎት ወይም ደግሞ ታይም ኢንተርቫል በቀላሉ አቬይለብል ስለሚል መምረጥ እችላለሁ ማለት ነው። ለምሳሌ እኔ 11 ሰዓት ሊሆን ይችላል የሚመቸኝ። ስለዚህ 11 ሰዓትን መርጥጬ ቀጥታ ቡክ ነው። ቡክ ስለው ኤግዛክትሊ እዛ ቡኪንግ ሊስት ውስጥ የኔ ረድፍ ቡኪንግ ሊስት ውስጥ በቀላሉ ይመጣል ማለት ነው። እንደምታዩት 2025/06/26 ለ11 ሰዓት አሌክስ በሚባል ባለሙያ በረከት በሚባል ስም ቡክ ተደርጓል ማለት ነው። ይህን ይመስላል እንግዲህ አጠቃላይ። ስለዚህ በቀላሉ ያ ቆራጭ ያ ባለሙያ በዚህ ሰዓት ይህንን የሚባል ሰው እኔ ጋር ይመጣል ብሎ ይጠብቃል ማለት ነው። ለምሳሌ እኔ ኦል ኦፍ ዘ ሰድን ያ የመረጥኩት ቀን እና ሰዓት ኢፍ ሳምቲንግ ኬም አፕ የሆነ ነገር በመሃል ቢመጣ ካንስል ማድረግ ይችላል። ካንስል አድርጌ እንደገና ቡኪንግ ሜትድ ማስተካከል የምችልበት ካንስል ሜካኒዝም ይኖረናል ማለት ነው። ስለዚህ ዚስ ኢዝ ላይቭ ሾው፣ ላይቭ ነው። አጠቃላይ የናቲ ባርበር እና ስፓ ወይም ሌሎች ተቋማትም ሊሆን ይችላሉ። ይህንን ነገር በቀላሉ ላይቭ ነው፣ በየሰከንዱ ይቀያየራል። ግን እኔ በቀላሉ እዛ ጋር ሄጄ ማጠፋውን ጊዜ ማጠፋውን ሰዓት በቀላሉ ታክል ማድረግ ወይም ደግሞ ማጠፍ እችላለሁ ማለት ነው። በዚህ ቀላልና ኢዚ በሆነ ሜካኒዝም ሰርቪሴን ማግኘት እችላለሁ። ለተጠቃሚው ለተቋሙ በጣም ቀላልና ኢዚ ሜካኒዝም ሊሆን ይችላል። ሌሎችን በተመለከተም እንደዚሁ ከተጠቀመን በኋላ የፔመንት የክፍያ ዘዴዎችን በመጠቀም በዚሁ ኢንተርፌስ የክፍያ አማራጮች በቴሌብር በሞባይል ባንኪንግ ሊሆን ይችላል እና በተለያዩ ነገሮች ክፍያዎችን መፈጸም እና መጠቀም እንችላለን ማለት ነው። አገልግሎቱን እኛም ደግሞ የምንጠቀመውን የሰርቪስቢሊቲ በእጥፍ እንጨምራለን እና የተለያዩ መጉላላቶችን እናጠፋለን፣ ነግሊጌት እናደርጋለን ማለት ነው። ሳልጠቅስ ያለፍኩት አንድ ነገር ቢኖር ሌሎቹን አይተናል። እችኛዋን ዊንዶ ግን አልገለጽናትም። እችኛዋ ዊንዶ ለምንድን ነው ፕሮቫይድ የተደረገችው? እንደዚህ ለምሳሌ እነዚህ አቬይለብል ታይምስ ወይም ቆራጩ ወይም አገልግሎቱን ሰርቪሱን የሚሰጠው ባለሙያ አቬይለብል ታይሞቹ እነዚህ ብቻ ናቸው የተጠቀሱት። ለምሳሌ እነዚህ ከዚህ ታይም ስሎት ውጪ በሆነ እና የራሴ ታይም ስሎት ማዘጋጅ እና በዛ ሰዓት የሚመቸኝ ሰዓት ይሄ ነው ብዬ እምሞላባት ዊንዶ ናት እቺ ዊንዶ። ዚስ ኢዝ ናት እንትን አይደለም፣ ግዴታ አይደለም። በቀላሉ ይሄን ታይም ስሎት መምረጥ ስለምንችል አቬይለብል ታይሙ ኢዝሊ ስለሆነ፣ ግን እዚህ ታይም ስሎት ውስጥ የኔን የሚመቸኝ ሰዓት በትክክል ቀኑን መርጫለሁ። ሰዓቷን ደግሞ መምረጥ ልፈልግ እዚች ላይ አድርጌ ሌሎቹን ኢንፎርሜሽኖች ከሞላው በኋላ ቡክ ማድረግ ይችላል። ስለዚህ ይሄን ኢንፎርሜሽን ከሞላው በተለይ እቺን ሰዓት ከሞላው በኋላ ቡክ ሳደርግ ሌላ አሁን ይሄ ኢንተርፌስ የናቲ ባርበር ኤንድ ስፓ የከስተመር ቀጠሮችን ቡክ የምናደርግበት ቀጠሮችን የምናስይዝበት ፎርምስ እና ኢንተርፌስ። አሁን ሌላ ተጨማሪ ደግሞ ኢንተርፌስ ይኖረናል። የከስተመሮቻችን ወይም የከስተመሮች የዛ ተቋም ከስተመሮች ኢንተርፌስ ፎርም እንዳለው ሁሉ የባለሙያዎች ወይም የቆራጮች ደግሞ ሌላ ደግሞ አድሚን ደግሞ ኢንተርፌስ አለ። ለማለት ያ ቆራጭ ያ ባለሙያ እዛ ድርጅት ላይ የሚሰራው ባለሙያ ይህንን ቡክ አፖይንትመንት ሊስት በመጠቀም አንደኛ ታይም ስሎቶችን የሚያዘጋጀው ራሱ እነዚህን አቬይለብል ታይም እሱ ነው የሚሞላቸው። ለምሳሌ ነገ ሐሙስ ቀን ከ9 ሰዓት እስከ 9 ተኩል ከ9 ተኩል እስከ 10 ሰዓት ከ10 ሰዓት እስከ 10 ተኩል ሊሆን ይችላል። በየ30 ደቂቃ ኢንተርቫል እኖራለሁ ብሎ ኩዊክ የሆነ ታይም ስሎቶችን ወይም የሰዓት ጋፖችን ፊክስ ያደርጋል። ያንን የሰዓት ጋፕ ፊክስ ሲያደርግ at the same time የማይመቸው ሰዓት ደግሞ ወይም የማይመቸውን ቀን ፊክስ ያደርጋል። ለምሳሌ ነገ ሆሊዴይ ሊሆን ይችላል፣ በዓል ሊሆን ይችላል፣ ክፍለ ሀገር ሊሄድ ይችላል፣ ወይም ደግሞ ዘመድ ጥያቄ ሊሄድ ይችላል፣ ወይ የሆነ ሰዓት የሆነ ፕራይቬት ኢሹ ማስፈጸም ያለበት ጉዳይ ሊኖረው ይችላል። ስለዚህ ያችን ሰዓት ኢንአክቲቭ ያደርጋታል ማለት ነው። የዛ እሱ የሚጠቀመው ኢንተርፌስ ላይ እሱን በሌላ ፕሮግራም እናየዋለን እነዛን ኢንተርፌሶች።
ያን ጊዜ ያንን ሰዓት ወይም ያንን ቀን ያችን ታይም ስሎት ኢንአክቲቭ ወይም ደግሞ እንዳይሰራ ሲያደርግ ከስተመሮችም እዚህ ኢንተርፌስ ላይ ሲገቡ ወይም ያችን ታይም ሲመርጡ እዛ ታይም ስሎት ላይ ኢንአክቲቭ ሆኖ ያዩታል ማለት ነው። ወይም አይገኝም፣ ያ ቆራጭ ያ ባለሙያ አይኖርም ማለት ነው በዛ ሰዓት። ይሄ ለምን ይጠቅማል ከተባለ የትኛውም ከስተመር አንዳንዴ ደውሎ ላይመጣ ይችላል፣ መደወል ይኖርበታል። በዚህ ሰዓት ትገኛለህ ወይ? ሌላ ጭቅጭቆች ይመጣሉ። መጥቼ አጣው፣ ለምንድን ነው እንደዚህ ምናምን የሚል ሌሎች ጭቅጭቆች ከመምጣታቸው በፊት ቀጥታ በቀላሉ በስልኩ ሆኖ ይሄንን ታይም ስሎት ነው የሚያየው። በቃ ቆራጩ በዚህ ሰዓት ይገኛል ወይም ደግሞ አይገኝም። ካልተገኘ ሌላ በሚገኝበት አቬለብል ታይም ቡክ ያደርጋል ማለት ነው። ስለዚህ ይሄ አላስፈላጊ መጉላላቶችን በቀላሉ በዚህም ኢንተርፌስ በዚህ ፊልተር በማድረግ ሌሎች ከስተመሮች ያንን ሰዓት ቡክ አድርገዋል አላደረጉም በሚል ወስነን የራሳችንን ቡኪንግ ሜካኒዝም መጠቀም እንችላለን። ይሄ በቀላሉ የእንግሊዘኛ እውቀትን የማይጠይቅ እና ቀላል የሆነ ቡኪንግ ሜካኒዝም ናቸው። ከዚሁ በተጓዳኝ ደግሞ ከስተመሮች አገልግሎታቸውን ካጠናቀቁ በኋላ የክፍያ አማራጮችን በቴሌብር ሊሆን ይችላል፣ በሞባይል ባንኪንግ ሊሆን ይችላል እና ሌሎች የክፍያ አማራጮችን በመጠቀም ፔይመንታቸውን ወይም ክፍያቸውን መፈጸም ይችላሉ። ያ ኢንተርፌስ ተዘጋጅቷል፣ ሌላ ኢንተርፌስ ስለሆነ ማለት ነው። ስለዚህ በቀላሉ ከቀጠሮ ቤታቸው ሆነው ወይም የስራ ቦታቸው ሆነው ቀጠሮ እስከ ማስያዝ የሚጠቀሙትን አገልግሎት ከመጠቀም እና ፔይመንት ደግሞ መካኒዝሞችን እስከ መፈጸም ይደርሳል። ይሄ ዌብሳይት ቀላል ነው፣ ክፍያ የለውም። በቀላሉ እንዳልኳችሁ ኢሜል አድሬስ እና ፓስዋርድ በመጠቀም ወይም ስልኮቻቸውን በመጠቀም ዌብሳይት በቀላሉ መግባት እና አገልግሎቱን ማግኘት ይችላሉ ማለት ነው።